በዚህኛው 596 አርፒ ሰርቻለሁ። እኔ በባይናንስ እና በሞባይል ካርድ ሞክሬዋለሁ፣ ሁለቱም ሰርቶልኛል። እዚህ ጋር ማይ ሪዋርድ የሚለው ላይ ደግሞ ከዚህ በፊት ያወጣችኋቸውን ዶላሮች ነው የሚያሳያችሁ ማለት ነው። እና እዚህ ጋር ማይ ሪዋርድ የሚለው ላይ ገብቼ ባሳያችሁ። ሰላም እንዴት ናችሁ? እስጢፋኖስ ነኝ። ዛሬ ከቤታችሁ ተቀምጣችሁ በስልካችሁ ብቻ ዶላር የምትሰሩበትን አፕሊኬሽን ይዤላችሁ መጥቻለሁ። በዚህ አፕሊኬሽን ራሴ ሰርቼ ክፍያ በባይናንስ በኩል ተቀብያለሁ። ስለዚህ በደንብ እንደሚከፍሉ ካረጋገጥኩ በኋላ ነው ለእናንተ ላሳያችሁ የመጣሁት ማለት ነው። አፕሊኬሽኑ እዚህ ጋር የምታዩት አርፒ ሪዋርድ ባላል አፕሊኬሽኑ ላይ ገብቼ ደግሞ እያንዳንዱን እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ ማለት ነው። አፕሊኬሽኑ ላይ መጀመሪያ ስትገቡ መመዝገቢያ ነው የሚያመጣላችሁ። እሱ ላይ ጂሜል አካውንታችሁን ከታችሁ እንደተመዘገባችሁ ወደዚህኛው ፔጅ ነው የሚያመጣችሁ። እኔ ከዚህ በፊት ስለተመዘገብኩ ቀጥታ እዚህ ጋር ነው ያመጣኝ ማለት ነው። እንዴት ነው ዶላር የምትሰሩት ስንል እዚህ ጋር ብዙ አማራጮች አሉ፣ ግን እኔም ማሳያችሁን ብቻ ተጠቀሙ። ምክንያቱም አንዳንድ አማራጮች አይሰሩም። ስለዚህ የሚሰራውን እኔ ሞክሬ ይሰራልኝ ብቻ እኔ የምነግራችሁን ብቻ ተጠቀሙ ማለት ነው። እዚህ ጋር ፕሌይ ታይም ጌምስ የሚለው ላይ ነው እኛ ዶላር የምንሰራው ማለት ነው። እንዴት ነው የምንሰራው? ፕሌይ ታይም ጌምስ የሚለውን ፕሌይ ነው ብላችሁ ትገቡና እዚህ ጋር እሱ ላይ ስትገቡ እንደዚህ ጌሞችን እንደዚህ ያመጣላችኋል ማለት ነው። ፕሌይ ነው እንደዚህ ብዙ ጌሞችን ያመጣላችኋል ማለት ነው። ከዛ እዚህ ጋር ሞር የምትለዋል ለምሳሌ በዚህኛው ጌም ባሳያችሁ እዚህ ጋር ሞር የምትለዋን ትነኳታላችሁ ማለት ነው። ከዛ በኋላ እዚህ ጋር ሞር የሚለውን ከነካችሁት በኋላ እዚህ ጋር ያመጣችኋል ማለት ነው። እዚህ ጋር የሚያሳያችሁ ምንድነው? ይሄ ጌም እንደምታዩት ነው። ይሄ ጌም ልክ ሌቭል 5 ነው። አሁን እዚህ ጋር ምን እንዳለ መጀመሪያው ላይ እንደምታዩት ነው። ልክ ሌቭል 5ን ሲጨርሱ 5 አርፒ ነው የሚሰጣችሁ። ሌቭል 10ን ሲጨርሱ ደግሞ ሌላ 5 አርፒ፣ ሌቭል 15ን ከጨረሳችሁ 8 አርፒ፣ ሌቭል 20ን ከጨረሳችሁ 8 አርፒ እንደምታዩት ነው በየሌቭል። ስለዚህ ይሄን ጌም ዳውንሎድ አድርጋችሁ እየተጫወታችሁ ልክ ሌቭሎች እንደዚህ በደረሳችሁ ቁጥር እዚህ ጋር 5 አርፒ ይሰጣችኋል ማለት ነው። እነዚህ አርፒ የሚባሉት ኮይኖች ናቸው፣ የአፕሊኬሽኑ ኮይኖች ናቸው። ወደ ዶላር እንዴት እንደሚቀየሩ አሳያችኋለሁ ማለት ነው። እነዚህን ትሰበስባላችሁ ማለት ነው። ለምሳሌ ይሄን ጌም መጫወት ከፈለጋችሁ ወደ ኋላ ትመልሱና ማለት ነው። አሁን ከዚህኛው ጌም አጠቃላይ መስራት የምትችሉት እዚህ ጋር እንደሚያሳያችሁ 253 አርፒ ነው። በዚህ ጌም መስራት ከፈለጋችሁ እዚህ ጋር ፕሌይ ናው የሚለውን ስትጫኑት ወደ ፕሌይ ስቶር ይወስዳችኋል። ከዛ ፕሌይ ስቶር ላይ ኢንስቶል ታደርጉትና ጌሙን መጫወት ነው ማለት ነው። እና እንደምታዩት እዚህ ጋር ያሉት ጌሞች አሉ። ፕሌይ ናው ብላችሁ ወደ ኢንስቶል የሄዳችሁበትን እዚህ ጋር ከታች አክቲቭ የሚለው ላይ ይከተዋል ማለት ነው። እና አክቲቭ ላይ እንደምታዩት አሁን ለምሳሌ እዚህ ጋር በዚህኛው ጌም ተጫውቼ የሰሯቸው ናቸው። አሁን ይሄኛው ጌም እንደምታዩት ነው። በዚህኛው 596 አርፒ ሰርቻለሁ። ከዛ እዚህ ጋር ደግሞ በዚህኛው ጌም 39 አርፒ ሰርቻለሁ። እንደምታዩት አንዳንድ ጌሞች አሉ ብዙ አርፒ በቀላሉ የምትሰሯቸው፣ አንዳንዶች ደግሞ ትንሽ የምትሰሩባቸው አሉ። ከዛ በኋላ አሁን ይሄኛውን ከላይ ያለው እንደምታዩት ነው። ይሄኛው ጌም አሁን ቅድም ኢንስቶል ልናደርግ ይሄድ ነው ጌም እዚህ አክቲቭ የሚለው ላይ አመጥቶታል ማለት ነው። ለምሳሌ እዚህ ጋር ምን እያለ ነው? ቨሪፋይንግ ኢንስታሌሽን እያለ ነው። እኔ ኢንስቶል አላረኩትም፣ ለእናንተ ለማሳየት ነው ወደዛ ሄድኩት። እዚያ ጋር ፕሌይ ናው ስትሉ ወደ ፕሌይ ስቶር እንደሚወስዳችሁ ከዛ ኢንስቶል እንዳደረጋችሁት ራሱ አፕሊኬሽኑ ራሱ ትራክ ማድረግ ይችላል። ስለዚህ ኢንስቶል ካደረጋችሁት በኋላ ሌቭሎቹን ባለፋችሁ ቁጥር 10 ሌቭል ምናምን በደረሳችሁ ቁጥር ቀደም ያሳዩዋችሁን አርፒዎች ይሰጣችኋል ማለት ነው። ስለዚህ በቀላሉ ይሄን ጌም ስትጨርሱ ለምሳሌ ልክ ከደበራችሁ ሌላ ጌም ከፈለጋችሁ ደግሞ እዚህ ወጣችሁ ከነዚህ ውስጥ አሪፍ የምትሉትን በደንብ አይታችሁ ማለት ነው። በደንብ አይታችሁ ስላችሁ ለምሳሌ ይሄኛውን ጌም የአይስክሬሙን ብናየው ልክ አፕሊኬሽኑን ከፍታችሁት 1 ደቂቃ ስትቆዩ 1 አርፒ ይሰጣችኋል ማለት ነው። የ1 አርፒ ምናምን እነዚህ ትናንሽ ናቸው እና ብዙ አርፒ የሚሰጡ ጌሞች አሉ። ምን ያህል አርፒ እንደሚሰጧችሁ ካጣራችሁ በኋላ ፕሌይ ነው እያላችሁ መስራት ትችላላችሁ ማለት ነው። የምትሰሩትን አርፒ አጠቃላይ እዚህኛው ጋር ነው የሚቆጥረው። እኔ እንደምታዩት 54 አርፒ ነው ያለኝ። የነበረኝን አርፒ ስላወጣሁት ነው በባይናንስ በኩል፣ እሱን አሳያችኋለሁ ያወጣሁትን። ከዛ ቀጥሎ ደግሞ ምን አለ እዚህ ጋር እዚህ ከታች ላይ ስክራቺት ምናምን ይባሉ አሉ። እንደምታዩት እዚህ ጋር ስክራቺት የሚለው ላይ ስንገባ እዚህኛው ላይ የምትጫወታቸው ጌሞች አንድ ጌም ዳውንሎድ ባደረጉ ቁጥር እዚህ ጋር ደግሞ እዚህ ጋር ሪዋርድ ይሰጣቸዋል ማለት ነው። ከዛ ቀጥሎ እዚህ ጋር ደግሞ ስትራይክ የሚል አለ። ስትራይክ የሚለው ላይ ደግሞ እዚህ ጋር እንደምታዩት 7 ቀን በተከታታይ እዚህ ጋር ኮምፕሊት ስትራይክ ልክ በየቀኑ ስትመጡ እዚህ ጋር ኮምፕሊት ስትራይክ የምትለዋን እየነካችሁ በየቀኑ ቼኪን ታደርጋላችሁ። 7 ቀን ሲሞላችሁ 100 አርፒ ይሰጣችኋል። 15 ቀን ሲሞላችሁ ደግሞ 250 አርፒ ይሰጣችኋል። እንደዛ እያለ በቀናችሁ ልክ ደግሞ እንደዚህ አርፒዎችን በደንብ ይሸልማችኋል ማለት ነው ለእናንተ። እዚህ ጋር ደግሞ ኢንቫይት ነው። እዚህ ጋር ደግሞ ኢንቫይት ሊንካችሁ አለ። ኢንቫይት ሊንክ ተጠቅማችሁ ደግሞ ሰው ኢንቫይት ስታደርጉ
በእያንዳንዱ ኢንቫይት በምታደርጉት ሰው ልክ 100 አርፒ ይሰጣችኋል ማለት ነው። ከዛ እዚህ ጋር ደግሞ ሪዲም የሚባለው አለ የሰራችሁትን አርፒ የምታወጡበት ነው ማለት ነው። እንደምታዩት እዚህ ጋር ማለት ነው ብዙ አይነት የማውጫ መንገዶች አሉ። እዚህ ጋር ሞባይል ሪቻርጅ የሚባለው ምንድነው? በሞባይል ካርድ ማለት ነው። በሳፋሪኮም በኢትዮ ቴሌኮም ማውጣት ትችላላችሁ ከፈልጋችሁ በካርድ መልክ ማለት ነው። ካልፈልጋችሁ እዚህ ጋር ደግሞ በፔፓል ማውጣት ትችላላችሁ። እዚህ ጋር በባይናንስ ዩኤስዲቲ እኔ በባይናንስ እና በሞባይል ካርድ ሞክሬዋለሁ፣ ሁለቱም ሰርቶልኛል። ከዛ እዚህ ጋር በፐብጂ ደግሞ በዩሲ አርጋችሁ መውጣት ትችላላችሁ። እዚህ ጋር ደግሞ ራዘር ጎልድ ፒን በዚህኛው መውጣት ትችላላችሁ ማለት ነው። እዚህ ጋር ማይ ሪዋርድ የሚለው ላይ ደግሞ ከዚህ በፊት ያወጣችኋቸውን ዶላሮች ነው የሚያሳያችሁ ማለት ነው። እና እዚህ ጋር ማይ ሪዋርድ የሚለው ላይ ገብቼ ባሳያችሁ እንደምታዩት ነው። የመጀመሪያው እዚህ ጋር ለመሞከር ብዬ ነው፣ ብዙ አልሰራውም አፕሊኬሽኑ ላይ ለመሞከር ብዬ እዚህ ጋር በኢትዮ ቴሌኮም የ5 ብር ካርድ ሞልቻለሁ። ከዛ በኋላ ደግሞ እዚህ ጋር ከላይ ደግሞ እንደምታዩት 0.1 ዶላር ደግሞ በባይናንስ አውጥቻለሁ ማለት ነው። ስለዚህ ይሄው አማራጮች አሉት፣ በደንብ መስራት የምትችሉበት ነው ማለት ነው። አፕሊኬሽኑ እንግዲህ ይሄንን ይመስላል። ይሄኛውን ኢንቫይት ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ እና በዚህኛው ሊንክ እየገባችሁ ከፕሌይ ስቶር ይሄን አርፒ የሚባለውን አፕሊኬሽን ዳውንሎድ ብታደርጉት ለእኔ 100 አርፒ ይሰጠኛል ማለት ነው። ግን ደግሞ ለእናንተም 100 አርፒ ይሰጣችኋል እንደ ቦነስ ማለት ነው። 100 አርፒ ቦነስ ማግኘት ከፈለጋችሁ ይሄኛውን ኢንቫይት ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ፣ በሱ ብትገቡ እኔንም ትጠቅሙኛላችሁ፣ እናንተም ደግሞ ቦነስ 100 አርፒ ታገኛላችሁ ማለት ነው። ቴሌግራም ቻናሌ ደግሞ ስቲፈን ትሬድ ይባላል። እሱ ቴሌግራም ቻናል ላይ በገቡ እንደዚህ አይነት አሪፍ በስትክክል የሚከፍሉ አፕሊኬሽኖች ሲገኙ እዛ ላይ ስለምለቅላችሁ ብዙ ልጆች አሉ እዛ ላይ አብረን የምንሰራው፣ እዛ ጋር ጆይን ብታደርጉ እንደዚህ አይነት አሪፍ አፕሊኬሽኖች ሲገኙ እዛ ላይ አያመልጣችሁ ማለት ነው። በደንብ መስራት ትችላላችሁ ማለት ነው። አመሰግናለሁ። ይህንን ይመስላል የዛሬው ቪዲዮ። በቀጣይ ደግሞ በሌላ በአሪፍ ለእናንተ በሚጠቅም ቪዲዮ እስክንገናኝ ደህና ሁኑ።